አማራውያን ምን እንደታቀደላችሁ በደንብ አዳምጡት። ማንነታችሁ ሲከበር እምነታችሁ ተከብሮ ይኖራል። ለሁሉም ሼር ሪፖርት ኮፒ ሊንክ አድርጉት። አማራ ክልል መጥቶ ወደ ፍንፍኔ ሊመጣ የሚችልበት የትኛው መንገድ መዘጋት አለበት። የሚመጣ ካለ ተንቀልቅሎ መታቅፈው ትግል ውስጥ ነው ያለ ነው። ዘመድ እናቴ ለምን አትወድም? ከባህር ዳር የምትመጣ የምትነዳው መኪና ካለ ማኔጅ አላት ገልበጠው መኪናው። ለወሎ ህዝብ ውለታ ምን ውሎ በዚህ ነው። ከዚህ በኋላ እንደዛ ነው የምናደርገው። አሁን አልመሰል ባይለው አንድ ነገር ልንገር። ዛሬ ጠዋት አንድ በጣም የፕሮቴስታንት እምነት ተከታይ ውስጥ በጣም ከሆኑት በጣም ከፍተኛ በተለይ በአሁኑ አደረጃጀት የሆነ ማህበር አላቸውና ትልቅ ባለስልጣን አወራው ነበርና እየተደረገ ያለውን ነገር ጆሮ ዳባስ ልበሳለኝ። ምንም ነገር አናውቅም። ምንም ነገር ፍንፍኔ ውስጥ ይኖራሉ፣ ግን ምንም አይነትም የሆነውን ነገር የሚያውቁት ነገር የለም። እውነትም ሊሆን ይችላል፣ ላይሆን ይችላል። እየሆነ ያለውን ነገር የሚያውቁት አዲስ አበባ አንገቷ ላይ መቀነት ሲደረግላት ነው። ጥቂት ነው የቀረው፣ ጥቂት 40-50 ኪሎ ሜትር የማይበልጥ ድብና አድርጎ አንገት ላይ ሲቀጥልህ ያን ጊዜ ይሄ አሁን ግላ ይዞ ሽማግሌ ገሎ መከራከር የማይችል ሽማግሌ አንገት ቆርጦ ብልት ቆርጦ በእንጨት እንደዚህ የሚሳለቅ ወንበዴ። ሁላችሁም እንደሰማችሁት ነው። ማንም ዋጋ በከፈለው ማንም ነፃ አይወጣም። ግዴታ መሬት ላይ ወርደ ክላሽ አንግበህ መታገል አይኖርብህም። ሴት ወንዱ ልነቃ ይገባሃል። ማንነት ሲከበር እምነት ሁሉ ነገር ይከበራል። የተቀረ ያ ተጠፋለህ። እያንዳንዱ በተራ በተራ